2018 ዓመተ ምህረት የኢትዮጵያ ቴሌቪዥን ነው። ኢቲቪ 57 ሶስተኛ ክፍል ላይ ደርሷል። የአጀንዳ ጉዳይን ይዘን መጥተናል። ዋና ዋናዎቹን ላስተዋውቃችሁ። ነጣጣይ ትርክት የወለደው ጽንፈኝነት በህዝብና በሀገር የልማት ጉዞ ላይ የሚጋርጠውን ፈተና የወል ትርክትን በመገንባት መከላከል እንደሚገባ ተገለጸ። የህዝቦች የጋራ ስምምነትና የጋራ መረዳዳት ለሀገረ መንግስት ግንባታ መሰረት መሆኑ ተገለጸ። በህገወጥ መንገድ በሚሰሩ የሐዋላ ገንዘብ አስተላላፊ ተቋማት ላይ መንግስት አስተዳደራዊ እርምጃ እንደሚወስድ ብሔራዊ ባንክ አስታወቀ። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ የትራምፕ ፑቲን ስብሰባ ላይ ለመታደም ዝግጁ መሆናቸውን አስታወቁ። በአውሮፓ ሻምፒዮንስ ሊግ የሶስተኛ ዙር መርሃ ግብር ጨዋታዎች ዛሬ ምሽት ባየር ሊቨርኩሰን ከፒኤስጂ፣ ቪያሪያል ከማንቸስተር ሲቲ የሚያደርጉት ጨዋታ ይጠበቃል። ከስፖርት እንመለከተዋለን። ከዜናዎቹ ጋር አንተነህ ደግፌ ነኝ። እዚህ አዲስ አበባ ሸጎሌ ከሚገኝ ኢቢሲ ዋና ስቱዲዮ በዛሬው አጀንዳ ጉዳያችን ነጣጣይ ትርክት የወለደውን ጽንፈኝነትና ይህን ለመከላከል መገንባት ስለሚገባው የወል ትርክት በተመለከተ እንግዳ ጋብዘናል። እንግዳችን የፖለቲካል ሳይንስ ምሁሩ ዳያሞ ዳዬ ከሐዋሳ ስቱዲዮአችን ጋብዘናል። ሰዓታችን ሲደርስ ከእንግዳችን ጋር ቆይታ የምናደርግ ይሆናል። አብራችን ቆዩ። ተጠያቂነት ያለበት የሀብት አስተዳደር እንዲኖር ተቋማት ተቀናጅተው ሊሰሩ እንደሚገባ በተወካዮች ምክር ቤት የመንግስት ወጪ አስተዳደር ቁጥጥርና ክትትል ጉዳዮች ቋሚ ኮሚቴ አሳሰበም። ቋሚ ኮሚቴው በ2018 በጀት ዓመት የኦዲት ባለድርሻ አካላት የትብብር ፎረም ረቂቅ እቅድ ላይ ውይይት አድርጓል። ሳምሶን ገድሉ ተጨማሪ አለው። በባለፉት ዓመታት የተሰሩ በጎ ጎኖችን በማስቀጠል በ2018 በጀት ዓመት ጠንካራ የቁጥጥርና የክትትል ብሎም ተጠያቂነትን የማረጋገጥ ስራ ተጠናክሮ እንደሚቀጥል ተመላክቷል። በተበታተነ አቅዳችኋል። ነገር ግን ሁላችንም ደግሞ አንድ ዓላማ አለን። የተስተካከለ የፋይናንሻል የሀብት አስተዳደር እንዲሰፍን ተጠያቂነት እንዲመጣ ከመስራት አንጻር ደግሞ ይህን በተበታተነ መንገድ ያቀርነውን ነገር በጋራ በተለይም ደግሞ የአቅም ግንባታዎችን በተናበበና በጋራ ቢሰጡ የግድ ደግሞ በጋራ የማንሰጣቸው በየባህሪያቸው ደግሞ የምንሰጣቸው ስልጠናዎች የበለጠ ትኩረት ብንሰጥ፣ ምክንያቱም እኛ ቅድሚያ የምንሰጠው መከላከሉ ላይ ነው። ፎረሙ ተጠያቂነትን ከማረጋገጥና ብልሹ አሰራርን ከመከላከል አንጻር ኃላፊነት እንዳለበት ያነሱት የቋሚ ኮሚቴው ምክትል ሰብሳቢ አራሪ ሞሲሳም ይህ የፎረሙ አባል የሆኑ ተቋማት ኃላፊነት መሆኑንም ጠቁመዋል። እንደዚህኛው ፎረም ለራሳችን የምንወስዳቸው ስራዎች አሉ። ለምሳሌ እንደ ጥያቄ የሚሆን እንደ ሀሳብ የተሰጠበት ዋና ጉዳይ የፕሮጀክት አፈጻጸማችን ቢታይ፣ የአቅም ግንባታ፣ የውስጥ ኦዲተር፣ ተሰብሳቢና ተከፋይ ላይ የንብረት አያያዝ ለማን ነው አሳልፈን የምንሰጠው ነው። እያንዳንዱ የፎረሙ አባላት በአዋጅ ቁጥር 1263 የተሰጠው ስልጣንና ተግባራት አለው። ያንን ስልጣንና ተግባራት የሚከታተለው እያንዳንዱ የራሱ ቋሚ ኮሚቴ አለው። ግን እዚህ ጋር ስንመጣ ከገንዘብና ገንዘብ ጋር ከብልሹ አሰራርና ከኦዲት ግኝት ጋር ተያይዞ ያሉ ነገሮችን አንድ ላይ ሆነን በአንድ ዓላማ፣ በአንድ አስተሳሰብ፣ በአንድ አሰራር መብቴ እንድናገኝለት ወይ ደግሞ መብቴ እንድንሰጠው የተቋቋመ ፎረም ስለሆነ በዚህ ልክ ራሳችን ማየት አለብን። ፎረሙ ከተቋቋመ ጊዜ አንስቶ በርካታ ስራዎች መከናወናቸው የተጠቆመ ሲሆን የተጀመሩ ስራዎች ተጠናክረው ሊቀጥሉ እንደሚገባም በመድረኩ ተነስቷል። አሁንም የሚቀሩ ነገሮች አሉ። በቀጣይ የበለጠ ጠንክረን መስራት ይኖርብናል። የሰራናቸው ስራዎች ቢኖሩም በቀጣይ ሁላችንም ባለድርሻ አካላት የየድርሻችን ወስደን ልንሰራ ይገባል። በነበረን አካሄድ ላይ በተለይ ስራን ቆጥሮ ከመውሰድ አንጻር የተወሰኑ ክፍተቶች አሉ። እነሱ የበለጠ በቀጣይ መታረም አለባቸው የሚል አስተያየት ነው ያለኝ።
ከ3 ዓመት በፊት እኮ 0.65 ነበረ ያስመለስነው ገንዘብ በጣም ለረጅም ጊዜ ባክሎግ አለው። ከዛ ባክሎግ ተነስቶ ዛሬ የደረሰበት ርቀት ቀላል የሚባል አይደለም። ይህ የራሳችን የጋራ አፈጻጸማችን ማሳያ ስለሆነ ልንኮራበት ይገባል። ይሄ ለስድስተኛው ዙር የመጨረሻ ዘመን እንደመሆኑ ይሄንን በጎ ተግባር ለቀጣዩ እንዴት ማስተላለፍ አለብን የምንልና የምናስብበት ዓመት ነው። የህዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴም በ2018 የኦዲት ባለድርሻ አካላት የትብብር ፎረም ረቂቅ እቅድ ላይ ውይይት አድርጓል። በውይይቱ የህዝብን ሀብት ከብክነት በመታደግ ረገድ እየተሰሩ ያሉ ስራዎች አመርቂ መሆናቸው ተነስቷል። ሆኖም ቅንጅታዊ ስራዎችና የግንዛቤ ማሳደግ ተግባራት ሊከወኑ እንደሚገባ የቋሚ ኮሚቴው ሰብሳቢ የሽመቤት ደምሴ ተናግረዋል። ነጣጣይ ትርክት የወለደው ጽንፈኝነት በህዝብና በሀገር ልግ ጉዞ ላይ የሚጋርጠውን ፈተና በጋራ በመቆም መከላከል ይገባል። ይህን ለማድረግ አንድነቱን አጠናክሮ የወል ትርክት መገንባት መፍትሄ መሆኑም ይገለጻል። ሀብታሙ ተክለስላሴ ተጨማሪ ዘገባ አለው። ሰብአዊነት አያውቁም፣ ርህራሄ አልፈጠረባቸውም። የእናቶች ዋይታ፣ የህፃናት ውታ፣ የአዛውንቶች ተማጽኖ ለነሱ ምንም አይደለም። ብርሃን ፍለጋ የወጡ የነገ ባለተስፋዎችን ከመንገዳቸው ሲያስቀሩ የቀለም አባት መምህራኖቻቸውን በጭካኔ ሲረሽኑ እንደ ቀልድ የሚናገሩለት የማይሸማቀቁበት ሀቅ ነው። መምህራን እኮ ሁሉ ነው የገደል ነው እንዳል ሁሉ ነው በቃ የሞተ መምህራን አለ እንዳዚህ ምን አጥራት ነው ሙሉስ ነው የገደልናቸው። ተማሪ ምናል ወደ 20 ምናምን ተማሪ ገለል ይወጣል። ከየትኛው አዛ ሽምብራም እዚህኛውም ሃይስኩልም አንድ 20 ተማሪ ገለና ነው። አረ አባቱ ተማራ ነው ደግሞ የሚያሳዝን ሆኖ ነው። በጽንፈኞች መንደር ሰውነቱ ያልጠና ታዳጊ በእድሜ ማምሻው መልካም ስራ ብቻ የሚታየው አዛውንት ለልጆቿ ወገቧን ያጎበጠች ባተሌ እናት በህይወት እንኳ እንኖር ቢሉ አይፈቀድላቸውም። መማር፣ መንቀሳቀስ፣ ወጥቶ መግባትም ቅንጦት ናቸው። በእርግጥም ይህ ቀጠናውን ብቻ ሳይሆን ዓለምን ያስጨነቁ የጽንፈኛ